ሳይጋባ በዘመኑ ተሸብባ ስንኖር አይ ከተማ ሻሩት ንድ በከተማ ሻሩት ንድ በከተማ ሻሩት ንድ በከተማ ደማቅ ምቹ ፈጣን ሆና ታየች ነፍታና ዘመና ትንስስ ውበት ውቢት ከባ እስማርት ሰሎት አዲስ አበባ ደማቅ ምቹ ፈጣን ሆና ታየች ነፍታና ዘመና ትንስስ ውበት ውቢት ከባ እስማርት ሰሎት አዲስ አበባ ሁልጊዜ አዳዲስ ነገሮችን ይዞ በመምጣት በስኬት እየታወቀች ያለችው ከተማችን በአይነቱ ልዩ የሆነ የአዲስ የስፖርት ፓርክ ገንብታ ለምርቃት አብቅታለች። ሁላችንንም እንኳን ደስ ያለን ማለት እወዳለሁ። እንደምታዩት በአይነቱ ልዩ የሆነ አካታች ማንንም ያልዘነጋው ሁሉንም የማህበረሰብ ክፍሎች ተጠቃሚ ሊያደርግ የሚችል የስፖርት ፓርክ ነው። ለሀገራችንም ባለም መረጃ እንደ አፍሪካም እንደዚህ አይነት ሁሉን አይነት ስፖርት አካቶ በአንድ ስፍራ የያዘ የመጀመሪያው ነው የሚሆነው። ለኢትዮጵያ ወርቅ አምጥተው ኢትዮጵያን በወርቅ አስተዋውቀው ትልልቅ ክብር ያላበሱ ጀግኖች አትሌቶቻችንን ያከበርንበት ቦታ ነው። በህይወት እያሉ እንደዚህ አይነት ክብር እንዲያገኙ በህይወት ያለፉት ፈርቀዳጅ የሆኑ አንጋፋዎቹም ደግሞ እንዲታወሱ እንዲዘከሩ ያደርግንበት ትውልድ ከስር የሚመጣው የበለጠ ኢንስፓየር እንዲሆን እንዲነቃቃ በዘርፉ የበለጠ ክብር የበለጠ ስኬት እንዲመጣ ይሰራ ዘንድ ታሳቢ ያደረገ የስፖርት ፓርክ ነው። ሰፋ ያለ ፋሲሊቲ ያለው ይሄ ከጀርባችን የሚታየው የዓለም አቀፍ ደረጃውን የጠበቀ የዋና ገንዳን ጨምሮ ሁሉንም አይነት የስፖርት ፋሲሊቲ እንዳለው አይታችኋል። ከዛም በተጨማሪ ደግሞ ኢንዶር አውትዶር ጌሞች አሉ። ህፃናት፣ አዋቂዎች፣ ወጣቶች ሁሉም ቢመጡ እንደየፍላጎታቸው ሊስተናገዱበት የሚችል ነው። ራኒንግ ትራኩ በጣም ምቹ ነው። መኪና እስከ 300 ድረስ ማዶ ላይ ማቆም ይቻላል። እዛ ላይ ፕሮግራሞችን ለማድረግ የሚያምር ፕላዛ አለው። በተጨማሪም ደግሞ ከካዛንቺስ አካባቢ የተነሱ የፊኒሺንግ እቃዎች ይሸጡ የነበሩ የሴራሚክ መብራት ሱቆች ተመልሰው የተወሰኑት በጣ እዚህ መግባት የቻሉበት በመስመሩ ላይ ደግሞ ሌሎችም እንደዚህ እድል እንዲያገኙ የተደረገበት ነው። አይናችንን ወደታች ወረድ ስናደርግ ከወንዝ ዳርቻው ጋር ተያይዞ ነው የተሰራው። የግንፍሌ ወንዝ ዳርቻ አለፍ ስንል ከቀበና ወንዝ ዳርቻ ልማት ጋር የሚገናኝበት ነው። እጅግ በጣም ውብ የሆነ ወሳኝ የሆነ ስፍራ ላይ ነው የተሰራው። ኡራኤል ላይ ያለውን የትራፊክ ኮንጀክሽን ታውቁታላችሁ። በተለይ ትራንስፖርት ቢሮ አገልግሎት በአውቶቡስ ለህዝብ የሚሰጠው በጣም ትልቅ ፎይታ እንደመጣ እዚህ ጋር ማየት ችሏል ብዬ አስባለሁኝ። የአውቶቡስ ተርሚናልን ጨምረንበታል። ትሬኒንግ በሌለበት ሰዓት ላይ ሁሉ ለህዝብ ነው የሚያገለግለው። የአውቶቡስ ተርሚናሉ ተያይዟል። መንገዱም ጭምር ወደ ማዶ ኮኔክት እንዲሆን የተደረገበት መሰረታዊ የሆነ መሰረተ ልማት ነው። እንግዲህ መሀል ካዛንቺስ ላይ ስንሰራ ከካዛንቺስ ሰዎችን አንስተን ነዋሪዎችን አንስተን ሌላ ቦታ ወስደን ለሌላ ተግባር አላዋልንም። ለህዝብ ለጋራ መጠቀሚያነት ነው የዋልነውና በዚህም በጣም ደስተኞች ነን። ይሄ አዲስ ልማት ነው። በቀጣይ ወራቶች ደግሞ በተመሳሳይ አዳዲስ በአይነታቸው ከዚህ በፊት ያልነበሩን ልማት አይነቶችን ይዘን እንመጣለን። የአዲስ አበባ ልማት የሚያቋርጥ አይደለም፣ ቀጣይነት ያለ ነው። ሁሉ ጊዜ ለህዝባችን ቃል የገባነውን በተግባር እንፈጽማለን። ስንፈጽም ደግሞ ደረጃውን የጠበቀ ከትውልድ ትውልድ እየተሸጋገረ ማገልገል የሚችል እንዲሆን
አድርገን በጥራት የምንገነባው ልጆቻችንን ለማስተማር እዚህ የተካተቱት ባህላዊ ስፖርቶችም ማንነታቸውን እንዲያውቁ የበለጠ እንዲማሩ ያደርጋቸዋል። እንንከባከበው፣ ሁላችንም እንጠብቀው ማለት ወዳለውኝ። ይህንን ስራ በአጭር ጊዜ በመስራት በኩል እዚያው ነው እውቅና የሰጠናችሁ። ሌሊትና ቀን እዚህ አምሽታችሁ አድራችሁ ጭምር የሰራችሁ ኮንትራክተሮች፣ የዲዛይንና ግንባታ ሰራተኞች፣ አመራሮች፣ የአረንጓዴ ውበት ሰራተኞች፣ አመራሮች፣ ማህበራት እዚህ ስፍራ ላይ የነበራችሁና ጥረት ያደረጋችሁ ሀሳብ ጭምር የጨመራችሁ ያንን ሀሳብ ደግሞ እንድንገነባው ያደረጋችሁ ሁሉ በራሴም በከተማው አስተዳደር ስምም በነዋሪውም በተጠቃሚው ስምም እጅግ አድርጌ አመሰግናችኋለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መልካም ምሽት። ሳይጋባ በዘመኑ ተሸብባ ስንኖር አይ ከተማ ሻሩት በከተማ